ሰላም ጤና ይስጥልኝ ውድ ደግሞ ሜር ቤተሰቦችና ተከታታዮች፣ ዛሬ በየዕለቱ በየቀኑ ጠዋት እንቁላልን መመገብ ለሰውነታችን የሚሰጠንን የጤና ጥቅሞችና የጤና በረከቶችን እንመለከታለን። ጠዋት ስነጋ በሚሊዮን የሚቆጠሩ ሰዎች እንቁላልን ያበስላሉ፣ ይመገባሉ። አንዳንዶች ፍጹም ቁርስ ነው ብለው ያምናሉ። ሌሎች ደግሞ ኮሌስትሮል ስለሚፈጥር ከፍተኛ ኮሌስትሮል ለማስወገድ ሲባል ይጠሉታል። ስለዚህ ማን ትክክል ነው? በየጠዋቱ እንቁላል መመገብ ጤናማ ከሚሉት ወገን ኖት ወይስ እንቁላልን እጅግ ከሚወዱት ወገን ኖት? ይህ በጸጥታ ጤናችን ሊጎዳ ወይም ደግሞ በጤናችን ላይ ከፍተኛ ጉዳት ሊያስከትል ይችላል ብለው ያምናሉ ወይስ በጤናችን ላይ ሊያስከትሉ የሚችሉ የጎንዮሽ ጉዳቶችን ጥያቄ አሉት? ዛሬ አንዳንድ የሚነሱ ጥያቄዎችን በጤናችን ላይ ምን ሊያመጣ እንደሚችል በተለይም ደግሞ ከስነ ምግብ አንጻር ምን እንደሚመስለን እንመለከታለን። በተለይም ከጡንቻዎች፣ ከአእምሮ፣ ከልብ፣ ከአይኖቻችን ጋር በተያዘ ከእንቁላል ጋር በተያዘ የጤና ጥቅሞችን እንዲሁም ደግሞ የጤና በረከቶችንና ሊያስከትል የሚችለውን የጎንዮሽ ጉዳቶች በሳይንስ አስደግፈን እንመለከታለን። የደቡብ ሜር ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉፍት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር በማድረግ ለወዳጅ ለጓደኛ አድርሱልን እያለን ሲቀጥል በክፍል ከፋፍለን ለማየት ያህል ክፍል አንድ ላይ የምንመለከተው በአመጋገብ የተሞላ ምግብ ነው እንቁላል። እነዚህ በአመጋገብ የተሞላሉ ሲባል ሳይንሱ ምን ይላል የሚለውን በውስጡ የያዛቸው ንጥረ ነገሮችን እንመልከት። እንቁላል ቀላል ሊመስል ይችላል፣ ነገር ግን በውስጡ ያለው የአስኳል በተፈጥሮ ውስጥ በጣም በንጥረ ነገሮች ከበለጸጉ ምግቦች ውስጥ አንዱ ያደርገዋል። አንድ እንቁላል እንኳን ብንመለከት ከፍተኛ ጥራት ያለው የተሟላ ፕሮቲን፣ ቫይታሚን ቢ12፣ ቫይታሚን ዲ፣ ኮሊን፣ ሲሊኒየም፣ ሪቦፍላቪን ይዛል። በውስጡም ደግሞ በተጨማሪም ጤናማ ቅባቶች የታጨቀ ነው። በብዙ ምግቦች በተለየ መልኩ እንቁላል ሁሉንም 9 አስፈላጊ አሚኖ አሲዶችን ይዛል። እጅግ በጣም ጥሩ ፕሮቲን ምንጭ ያደርገዋል ማለት ነው። በዚህም የተነሳ ክፍል 2 ላይ ጡንቻዎች ከእንቅልፍ እንዲነቁ ያደርጋል። ጡንቻዎች እንዲነቃቁ ያደርጋል። እንቁላልን መመገብ እንቁላል እንደበሉ ወዲያውኑ ፕሮቲን በሰውነታችን ውስጥ በአሚኖ አሲዶች መሰባበር ይጀምራል። እነዚህ አሚኖ አሲዶች ጡንቻዎችን ለመጠገን ለመገንባት በደም ውስጥ ይጓዛሉ። የአካል ብቃት እንቅስቃሴ ቢያደርጉም በተለይም ደግሞ ቀኑን ሙሉ ለስራ ለሚውሉ የቀን ስራ ለሚሰሩ ከባድ ስራዎችን ለሚሰሩ ሰዎች ሙሉ ቀን ጉልበት እንዲኖራቸው በጉልበት ላይ የተሞሉ እንዲሆኑ ያደርጋል። ህብረ ህዋሳትን ያለማቋረጥ እንዲነቃቁ ያደርጋል። በፕሮቲን የበለጸገ ቁርስ እንዲሁም የኃይል ምንጭን ይጨምራል እንደማለት ነው። በተጨማሪም ረሃብን ለመቋቋም እጅግ በጣም ወሳኝ ነው ማለት ነው እንቁላል። ክፍል 3 ላይ ከአንጎል ኮሊን ይወዳል። በእንቁላል አስኳል ውስጥ ያለውን ኮሊን ብዙዎች የማያውቁት ነገር ይህ ነው። በተለይም ደግሞ እንቁላል አስኳል በኮሊን እጅግ የበለጸጉ ምግብ ምንጮች ውስጥ አንዱ ነው። ሰውነት አሳተ ኮሊን ለማምረት ኮሊን ይጠቀማል። አእምሯችን ይህ ለማስታወስ፣ ለመማር፣ ለጡንቻዎች ቁጥጥር የሚሳተፉ ኬሚካሎች መልእክት ለመላላክ ይጠቀምበታል። አእምሯችን አሳተ ኮሊን ለማምረት ኮሊን ያስፈልጋል ማለት ነው። በእንቁላል ውስጥ ያ ነው። በእርግዝና ወቅት በቂ ኮሊን ማግኘት በተለይ አስፈላጊ ነው። ምክንያቱም መደበኛ የጽንስ አንጎል እድገትን ይደግፋል። ክፍል 4 ላይ ስለ ኮሌስትሮል ጋር በተያያዘ ከሳይንስ ጋር የሚጻረሩ ሀሳቦች የሚነሱት እዚህ ጋር ነው ማለት ነው። እንቁላል አስኳሎች ኮሌስትሮልን ይይዛል ብሎ ብዙዎች ያምናሉ። እውነት ነው፣ ይይዛል ኮሌስትሮልን። ነገር ግን አብዛኞቹ ጤናማ ሰዎች እንቁላል መመገብ በደም ኮሌስትሮል ላይ የሚያሳድረው ብዙም ተጽዕኖ አይኖርም ወይም ደግሞ ከፍተኛ ተጽዕኖ አሳድርም። በምትኩ ግን ከጄኔቲክ ጋር በተያያዘ በተለይም ደግሞ የተሟሉ ቅባቶች፣ የትራንስ ቅባቶች፣ ጄኔቲክ፣ አጠቃላይ የአመጋገብ ዘይቤዎች ብዙ ጊዜ ትልቅ ሚናን ይጫወታል። ሆኖም የሃይፖ ኮሌስትሮል ወይም ደግሞ ሃይፐር ኮሌስትሮል ያለባቸው በቤተሰብ ሃይፐር ኮሌስትሮል ያለባቸው ሰዎች በሕክምና አይመከርም፣ እንዲመገቡ አይመከርም ማለት ነው። ከፍተኛ የሆነ ኮሌስትሮል በደማቸው ውስጥ በዘራቸው ስላለ ማለት ነው። ክፍል 5 ላይ ከአይን ተፈጥሮ ጥበቃ ጋር በተገናኘ እንቁላል ለአይናችን እንደ ጋሻ ሆኖ ያገለግላል። እንቁላል አስኳሎች ሁልጊዜ አስፈላጊ ነው። በተለይ ደግሞ ኦክሳይድ ውጥረትን ለመከላከል ሉቲን ዘአክሲቲንን ይዛሉ። እነዚህ ሉቲንና ዘአክሲቲን የሚባሉ ንጥረ ነገሮች ደግሞ ለአይናችን እጅግ በጣም ወሳኝ ናቸው። እነዚህ ውህዶች
በሬቲና ውስጥ ይከማቹና የአይናችን ከኦክሳይድ ውጥረትና ከበሽታ አምጪዎች ይከላከላሉ። ጥናቶች እንደሚያሳዩት ከሆነ እነዚህ ውህዶች በአጠቃላይ ጤናማ የአመጋገብ አካል ሆኖ ለረጅም ጊዜ የአይን ጤና ሊደግፉ ይችላሉ። ክፍል 6 ላይ የዕለቱ ኃይልን ይጨምራሉ። እንቁላል ብዙ ካርቦሃይድሬት የለውም፣ በምትኩ ፕሮቲንና ስብን ይሰጣል። ይህም ቀስ በቀስ የሚፈጩ ናቸው። እንቁላል እንደ ሙሉ እህሎች፣ አትክልቶች ወይም ደግሞ ፍራፍሬዎች ካሉ ምግቦች ጋር አጣብሮ መጠቀም የበለጠ ኃይልና ሰፋ ያለ ጉልበት ያቀርባል ማለት ነው። ክፍል 7 እንቁላል መመገብ ትክክለኛው መንገድና ጤናማ መንገድ ምን ይመስላል ሲባል ሁሉም እንቁላል ሁሌም በቁርስ መልክ መጠቀም ጥሩ ሆኖ ሳለ በተጨማሪነት ከምን ጋር ቢቀላቀል ጥሩ ነው ሲባል እንቁላልን በተቀቀለ ወይም ደግሞ በተጠበሰ መልኩ መጠቀም ይቻላል። ሙሉ እህል ከዳቦ ወይም ደግሞ ከእንጀራ ጋር አዋህዶ መጠቀም ይቻላል። እንደ ቆስጣ ወይም ቲማቲም ካሉ ኮልድ ሳላድ ከሚባሉ ምግቦች ጋር መጠቀም ይቻላል። ከትኩስ ፍራፍሬዎች ጋር አዋህዶ መጠቀም ይቻላል። እንደ ማብሰያ ዘዴዎች ደግሞ ከመጠን በላይ ማብሰል አስፈላጊ ንጥረ ነገሮችን ሊያሳጣው ይችላል። ከተቀነባበሩ ምግቦች ጋር ማቅረብ ደግሞ አጠቃላይ የአመጋገብ ሁኔታ ሊለውጥ ይችላል። ጥንቃቄ ማድረግ ይገባናል ማለት ነው። 8ኛ እንቁላል በየቀኑ መመገብ እንዴት ይቻላል ከሚለው ጥያቄው ለእርስዎነትና ብዙ ጤናማ አዋቂዎች እንቁላልን በተመጣጠነ አመጋገብ ክፍል አድርጎ ቢጠቀሙ እጅግ ብዙ ጥቅሞችን ሊያገኙ ይችላሉ። ግን ሆኖም ከግለሰብ ጥቅሞቹ ሊለያዩ ይችላሉ። የአመጋገብ ክፍሎቹ የአመጋገብ ምክሮች በተለይም ደግሞ ከጤና ባለሙያዎች እንዳንመገብ የተከለከለን ሰዎች ባንመገብ ይመከራል ማለት ነው። እስካሁን አብራችሁ ከዝግጅቱ ጋር የነበርኩት እኔ ሐኪም ደበሌ ነኝ፣ ፐብሊክ ሄልዝ ኦፊሰር። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።